አሜሪካ የሐዘን ቀን ነው ቢባል ማጋነን አይደለም እኛም ይህንኑ ሐዘናችንን እንገልጻለን ዘር በመዝራት ዳግም ሰዶምና ገሞራ ተከስቷል አጨዳውም እንደ ሰዶምና ገሞራ ሆነዋል በትንቢተ ኢሳይያስ ምዕራፍ 17 ቁጥር 1 ላይ እነሆ ደማስቆ ከተማ ከመሆን ተቋርጣለች ባድማና የፍርስራሽ ክምር ትሆናለች ይላል ለደማስቆ የተነገረው ተደገመ እንዴ የሚያሰኝ ነው የሆነው ከተማ ሚለው ስሟን ባንዴ አመድ ተረክቦታልና በአሜሪካ ብቸኛ የሆነችው የሰዶማውያንና የከበርቲዎች መዝናኛ ሃዋይ በተባለችው ደሴት ግዛት ላይ የደረሰው የእሳት መንቀልቀልና ከተማይቱን ወደ አመድነት የቀየራት እጅግ አስደንጋጭና ሆኖ የማያውቅ አስፈሪ ታሪካዊ ውድመት ባንዳፍታ አጣድፎ አግኝቷታል ዓለማትንም አይናቸውን አስፈጥጧቸዋል የኛንም ትኩረት ያስደረገብን ነገሮች እንዲየተባባሱ ሲመጡ ምን ያክል መንቃትም ማነቃቃትም እንደሚገባን ለመጠቆም ነው ምድር እንዲህ ስትናጥ ችላ የምንለው ጉዳይ አይደለምና ሀያላን አገራትን እንግዲህ ያፈናቸው ያልተለመዱ ድንገተኛ አውዳሚዎችን ስንመለከት ምን ይሆን የሰማዩ መልእክት ያሰኘናል ባሳለፍነው ጥቂት ጊዜያት ውስጥ ሙሉ በሙሉ በሚባል ደረጃ እቺ ከተማ ለውድመት መዳረጓ እየተወራ ነው በደረሰን መረጃ መሰረት በአሁኑ ሰዓት ቁጥራቸው ወደ 5000 የሚደርሱ ሰዎች የት እንደደረሱ አልታወቀም ነው የተባለ ያለው ይህችንም ከተማ እንግዲህ መልሶ ለመገንባት እጅግ በጣም ብዙ አመትም ይፈጃል ነው የተባለ ያለው ይህ እጅግ በጣም ዘግናኝ ሆነ በዚህ ከተማ ላይ እንደዚህ አይነት ዱብዳ ይወርዳል ብሎ ማንም አላሰበም በእግዚአብሔር ላይም ደግሞ ሲቀልዱ ሲሳለቁ ምን ይመጣል ብለው ነበር ትንሽ የምክር ያክል የበመረቱ ባለጸጋ የሆነ እግዚአብሔር አምላክ ሰዎች መለስ ሲሉ ዘንድ ትንሽ ድምጹን የሚያሰማበት እንጂ ቁጣው ተገለጸ ማለት አይደለም እግዚአብሔር ቁጣውን ገና አልገለጠም አሁን የጸጋው ዘመን የመረቱ ዘመን ነው ባካቹ ተመለሱ ይያለ ነው ሰዎች በእብሪታቸው በትዕቢታቸው በእግዚአብሔር ላይ እየፋነኑ ያሉበት ነው በተለይም ደግሞ ቀንደኛ ተብላ የምትጠራዋም ደግሞ እቺው ሀገር ነች ስለዚህ ምናልባት እግዚአብሔር ቆንጠጥ ያደረገ ተመለሺ የሚል ድምጽ ይሆናል ብለን እናስባለን ሀያለው ሀገር እንደዚህ ሆና አታውቅምና ስልጣኔም ሊመክተው ያልቻለ የመዓት እሳት ነው ላፍ ያደረጋቸው